እስኪ አንድ ቃል ግቡልኝ። እንደው ትወዱኛላችሁ? ትወዱኛላችሁ? እሺ እጃችሁን አውጡ እስኪ የምትወዱኝ ሰዎች። እሺ በስላሴ ስም በሉ። በመድኃኔዓለም ስም፣ በድንግል ማርያም ስም ከዛሬ ማታ ጀምሮ ጸሎት አላቋርጥም። ማታ ከመተኛቴ በፊት የዕለት ውዳሴ ማርያም አድርሼ ተኛለሁ። ጠዋት ሲወጣ ሰይፈ ስላሴ ጸልያለሁ። ስራ ቢረፍድብኝም ባገኘውበት ቦታ ጸልያለሁ። መልሱ በቃ ይሄንን አድርጉልኝ። ከላይ ስላሴን ከታች ድንግል ማርያምን ከያዛችሁ ምን ትሆናላችሁ? ምንም። ይሄ ጎሎን እኮ ነው ብዙ ነገር የጎደለን። ሰይፈ ስላሴ ከጸልያችሁ መተቱ ድግምቱ አይሰራም፣ ቢሰራም ይከሽፋል። ድንግል ማርያምን ከያዛችሁ ምንም አትሆኑ፣ ብትሆኑም ትደርስላችኋለች። እናትና ልጅን ከያዛችሁ ምንም አትሆኑ፣ ምንም አትሆኑ። በቀን 2 ትበላላችሁ፣ በቀን 2 ጸልዩ። ለምግብ ሰዓት አላችሁ፣ ለጸሎትም ሰዓት ይኑራችሁ። ትንሽ ነው ማንበብ እማትችሉ እናት አባት ወንድሞቼ ካላችሁ አባታችን ይጸልዩ። ማንበብ የምትችሉ ሰዎች ደግሞ ውዳሴ ማርያምና ሰይፈ ስላሴን አታቋርጡ። ይህንን በማድረግ አግዙን። እግዚአብሔር ከሁላችን ጋር ይሁን።